አሁን የምነግራችሁን ነገር እባካችሁ በደንብ ስሙኝና በህይወታችሁ ላይ ተግብሩት። ይህን የምነግራችሁን ነገር በህይወታችሁ ከተገበራችሁት በመንፈስ ቅዱስ ትሞላላችሁ፣ እግዚአብሔርን ትሰማላችሁ፣ እግዚአብሔር የሚናገራችሁንም ነገር ደግሞ ታስተውላላችሁ። ይህንን ቪዲዮ እባካችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ለብዙ ሰዎች አድርሱልኝ፣ በተለይ ደግሞ ለክርስቲያኖች። አንድ ቀን እንደዚህ ሆንኩኝ። ጸሎት እያደረግኩኝ ደከመኝ፣ እየጸለይኩኝ ሰለቸኝ። የሆነ ሰዓት መጸለይ ሁላ አቃተኝ። ይህ ነገር በህይወቴ ሲሆን ወዲያውኑ ለምን እንደሆነ አላቅም፣ ያን ቀን ትኩረቴን ሰበሰብኩኝና ሙሉ ልብ ሐሳቤን ሰብስቤ የኢየሱስን ስም ከ10 እና ከ20 ደቂቃ በላይ ያለማቋረጥ መጥራት ጀመርኩ። ማለትም በኢየሱስ ስም በኢየሱስ ስም በኢየሱስ ስም የሚለውን ይህንን የኢየሱስን ስም ለ20 ደቂቃ የሚሆን ሳላቋርጥ እጠራ ነበር። በአንደበቴ ይህንን ስም ደጋግሜ እለው ነበር። ይህንን ስም በአንደበቴ ደጋግሜ ባልኩት ቁጥር እየቆየው በመጣው ቁጥር የሆነ እማላውቀው የእግዚአብሔር ክብር እማላውቀው የእግዚአብሔር መንፈስ ይቆጣጠረኝ ነበር። ይህንን ስም መጥራትን በጨመርኩኝ ቁጥር የእግዚአብሔር መገኘትና የእግዚአብሔር መንፈስ ሕይወቴን እየተቆጣጠረው እየወረሰው ይመጣ ነበር። አንድ ቁልፍ እየሰጠዋችሁ ነው። መጸለይ ሲከብዳችሁ፣ ስትንበረከኩ፣ መናገር ካቃታችሁ ይህንን አድርጉ። ረዘም ላለ ደቂቃ የኢየሱስን ስም ደጋግማችሁ ጥሩ። ይህንን ስታደርጉ ግን አእምሯችሁ ማለትም የኮንሺየስ ማይንዳችሁ፣ ሐሳባችሁ፣ ልባችሁ፣ አእምሯችሁ፣ ኢማጂኔሽን ማይንዳችሁ ሁሉ ሰማይን እያሰበ መሆን አለበት። ሰማይን እያሰባችሁ ይህን ስም ደጋግማችሁ ስትጠሩ ሕይወታችሁን የሚቆጣጠር የእግዚአብሔር ክብር ያገኛችኋል። ይህንን ነገር አሁን ከሰማችሁኝ ባላችሁበት ስፍራ ወይም በቤታችሁ ተንበርክካችሁ ለ20 ደቂቃ የኢየሱስን ስም ደጋግማችሁ ጥሩ። መንፈስ ቅዱስ በኃይል ያገኛችኋል። እኔ ምስክርነት ከእናንተ ፈልጋለሁ። ተባረኩልኝ።